መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም። ጥቅምት 24 በትግራይ በግፍ የተገደሉ ወታደሮች ብቻ ሳይሆኑ ኢትዮጵያም በእለቱ ተገላለች። ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። ሬሳቸው እዛው ፈልቶ የአሞራና የጅብ ስሳይ ነው የሆነው። የሀገር ትልቅ ሀገር ነው። የሀገር በደም ባጥንት የተገነባ ነው። የሀገር እግዚአብሔርም የሸራው ሀገር ማንም የመንደር ወመኔ አገር ሊገነጥል አይችልም። ጁንታ ኢትዮጵያን ለመበተን የተነሳትን እኛ እያለን አይበትም። የዓለም ስልጣኔ ቀደምት የኩሩ ሕዝብ እናት የሰውነት ክብር መገለጫ የአልደፈርም ባይነት ተምሳሌት በአርበኞች ደም የጸደቀች ዕድሜ ጠገብ ግዙፍ ዋርካ በተጋድሎ ፍም የጋለች ብረት በድፍረት የማትነካ የመስዋዕት ውጤት ኢትዮጵያ። ፈጣሪ በለጋስ እጁ ተዝቆ የማያልቅ የከርሰ ምድር ሀብት የሰጣት ዓለምን የሚያስጎመጅ የተፈጥሮ በረከት የተቸረች የ13 ወር ጸጋ ባለቤት ልጆቿ እንደ ዓይናቸው ብሌን በስስት የሚመለከቷት ለክብሩ የማይደራደር ኩሩ ሕዝብ ያላት ሕፃን አዛውንቱ ስለ ነፃነቷ የተሰየፉላት የጀግኖች ሀገር ኢትዮጵያ። ዜጎቿ በሉዓላዊነታቸው አይደራደሩም። ሀገር ስትነካ ሚሊዮኖች አንድ ይሆናሉ። ወራሪን አሳፍሮ ለመመለስ ጥላትን ድባቅ መጥቶ ለመደምሰስ በየዘመኑ በአንድነት የሚያቆማቸው ጊዜ የማይሽረው ዘመን የማይለውጠው የጋርዮሽ እሴት አላቸው። የዛሬዎቹ የዓለም ሀያላን እንደ ሀገር ሳይጠሩ ሥርዓተ መንግሥት አዋቅራ ዜጎቿን በሕግ ጥላ ስር ስታስተዳድር የኖረች ጥንታዊት ምድረ ቀደምት በመንግሥታዊ አስተዳደር በምሳሌነት የምትጠቀስ ጉምቱ ሀገር ኢትዮጵያ። ዳር ድንበሯ ተከብሮ እንዲኖር የዜጎቿ ባህልና ወግ ተጠብቆ እንዲዘልቅ አኩሪ ሴቶቿ በትውልድ ቅብብሎሽ እንዲቀጥሉ በየዘመኑ የገነባቸው ሰራዊት ሕዝቡን ደጀን አድርጎ የፈጸመው ተጋድሎ በታሪክ ሲዘከር የሚኖር ነው። ሰራዊቱ በፈታኝ ሁኔታ ውስጥ እየተሻገረ በሞት ሽረት አጣብቅኝ ውስጥ እያለፈ ከሁሉ በፊት ሀገሩን ያስቀድማል። በጀግንነት ሀገር መጠበቅ፣ በቅንነት ሕዝብን ማገልገል መለያ ባህሪው ነው። መተኪያ የሌላትን አንድያ ነፍሱን በሚከፍልበት የጦርነት አውድ ውስጥ ራሱን ለመስዋዕት አዘጋጅቶ የሚሰለፈው ከራሱ በፊት ሕዝብን በማስቀደም የታነጸበትን ቁልፍ እሴት በተግባር ሊዋጅ የሀገሩን ሉዓላዊነት በማስከበር ተልእኮውን በጀግንነት ሊፈጽም ነው። ጀግንነቱ የሚመነጨው ለዜጎች ከሚሰጠው ልባዊ ክብር፣ ለሀገሩ ካለው የጠለቀ ፍቅርና በሰንደቅ ዓላማው ስም ምሎ ከፈጸመው ቃለ መሐላ ነው። ጀግናው የኢትዮጵያ መከላከያ ሰራዊት። የኢትዮጵያ ወታደር ሕዝብን ሲያገለግል በአጽናፍ አይጋረድም። አሸባሪዎችን ሊታገል ሲዘምት በድንበር አይወሰንም። በቃ የሚኖረው ሰውነትን ለማክበር ነው። የሚሰዋው ሰውን ለማዳን ነው። አጥፊዎችን ሊያጠፋ ሲነሳ ዘር ቀለም አይቆጥርም። ለሕዝብ ሲል የትምና መቼም ውድ የሕይወት ዋጋ ያለ ስስት ይከፍላል። ሀገሩ አልፎ ጎረቤት ሀገር ድረስ በመዝመት በሰው ሀገር ምድር ሰውን ለማዳን ሲል ነፍሱን ለሞት አሳልፎ ይሰጣል። ሰውነትን ባስቀደመ መልካም ስብዕናው ዓለም ያውቀዋል። ተወልዶ ባላደገበት በማያውቀው ሰማይ ስር ፀሐይና ምድር በተቀራረቡበት የበረሃ ንዳድ ውስጥ በነፍስ ዋጋ የምትተመነውን የኮዳ ውሃ ጠብታ ከደረቀ ጉረሮው ነጥቆ ለተጠማ ጓዱ ያካፍላል።
ከዕለት ጉርሱ ቀንሶ ለተራቡ አዛውንቶች ያጎርሳል። የሰው ልጆች በሰላም እጦት ተጨንቀው ላሰሙት የድረሱልኝ ጥሪ ርቀት ሳይገድበው ፈጥኖ ይደርሳል። ሰላምን ለማስፈን ነፃነትን ለማወጅና ሕግ ለማስከበር ሲል የቀን ሐሩር የሌሊት ቁር እየተፈራረቀበት ከባዱን ፈተና ይጋፈጣል። መራራውን የመከራ ጽዋ ሳያቅማማ ይጎነጫል። የማይቻለውን ችሎ ይሻገራል። የሀገሩን ጥላቶች አምርሮ ይጠላል። ባላንጣውን ሲጋፈጥ ኮስታራው ሐሞቱ አይለሰልስም፣ ደንዳናው ልቡ አይበገርም። ከቀደምቶቹ የወረሰው ጀግንነትን ነው። በታሪኩ ሽንፈት አያውቅም። በተሰለፈበት የጦርነት አውድ ሁሉ ጥላቶቹን አንበርክኮ ድልን ይቀዳጃል። በደሙ ጠብታ ሰላምን ለሚሹት ሰላም ያውጃል። ዳሩ ግን በጥይት አረር ተጠብሶ ወረራን ቀልብሶ ሉዓላዊነትን ባስከበረ ሀገርና ሕዝቡን በእምነት እያገለገለ ከሁለት አስርተ ዓመታት በላይ በቀበረው ጉድጓድ አድፍጦ በኖረ ታማኝ የሕዝብ አገልጋይ ላይ በሥልጣን ጥመኞች የግፍ ግፍ ተፈጸመ። የግፍ ጽዋ ሞልቶ ያኔ በዘመቻ ፀሐይ ግባት በሰኞ ባድሜ ውጊያ ጨርቁን ቀዶ ደሙን ያቆመለት ገዳዩን ገሎ ሕይወት የቀጠለለት የጦር ሜዳ ጓደኛው በርካሽ ጥቅም ተታለለ። በፖለቲካ ሴራ ተሸወደ። ከወንድምነት በሚልቀው ጓዳዊነት ላይ ፈረደ። 1990 ዓመተ ምህረት ነው ውትድርና የተቀላቀልኩት። ትምህርቴን ጨርሼ ውትድርና ከገባሁ በኋላ ግማሽ ዘመኔ ወደ 20 ዓመት የሚሆኑት ምሽጎች ውስጥ በመቀመጥ በምሽጎች አሳልፈናል ማለት ነው። ውስጥ ያሳለፍኩት ህዝቡን እናምናለን። ህዝቡ ለእኛ ያደርግልን የነበረው ድጋፍ፣ እኛ ለህዝቡ የምናደርግለት ድጋፍ ትምህርት በመስራት አረም በማረም እህል በመሰብሰብ ሻዕቢያ ተልእኮ ተሰጥቶት የሚመጣው ደሚት ኃይል ነበር። ያን ደግሞ ጦሩ በመከላከል በማጨናገፍ የሚመጣውን ሸማቂ ኃይል የማድረግ አቅም እንዳይኖር ከማድረግ አንጻር ከፍተኛ ግዳጅ ሲፈጽም የነበረ አሃድ ነው። ይህንን እዝ የሰሜኑን የሀገራችንን ክፍል ለመከላከል ለመጠበቅ ተብሎ ተመድቦ ሲሰራ የነበረ ግዙፍ እዝ ነው። የሀገራችንን ዳር ድንበር ከመጠበቅ አንጻር የነበረው አስተዋጽኦ እጅግ ከፍተኛ ከሚባል እዝ የነበረ እዝ ነው የነበርንበት። ለረጅም ጊዜ አብረን የኖርነ፣ አብረን የታገልነ፣ አብረን የቆሰልነ፣ አንዳችን ለአንዳችን መከታ የነበርን ጓዶች ነንና ከወንድምህ ከጓድህ ሲወድ ካነሳው ለረጅም ዓመት አብረህ የኖርከው ጓድህ ነውና ከጀርባ የወጋ በወቅቱ እጅግ በጣም ልብ ይሰብራል። ከእንግዲህ ኢትዮጵያ የምትባል የለችም፣ ለትግራይ ማጥቶን ኢትዮጵያ በትንትኗ ይውጣ በማለት ያው የሚናገሩትን ከኛ ጋር የነበሩ ናቸው። ደግሞ አብዛኞቹ መሪዎቻችን ብዙ ዓመት የመሩን ነው። ስለዚህ ያልደረሰብን መንገላታት የለም። ያንን ሁላ በረሃ በእግር መጓዝ፣ ያለ ምግብና ያለ ውሃ ብዙ ቀን መቆየት፣ ቢያንስ ወደ 40 ቀን ቢሆን ነው እዛ በረሃ ላይ ያሳለፍን። ስለዚህ የሌለ እንግልት የለም ነበር ማለት ይቻላል። የደረሰ ሰብል ሲሰበስብ፣ የአንበጣ መንጋ ሲያባርር፣ የቆመለትን ሕዝብ በታታሪነት ሲያገለግል የዋለው የሰሜን እዝ ወታደር በሥራ ድካም የዛለ ጉልበቱን ባሳረፈበት ክህደት ተፈጸመበት። የሥራ ዘመቻ እያደረገ ስለ ልማት ሥራ እየሰራ አጨዳ ውሎ ሰብል ስብሰባ ውሎ ገብቶ ባለበት ነው ሰራዊቱ የታረደበት። በወቅቱኛ በዛ አካባቢ ሰራዊታችን እኔም በማስተባበረው ሰራዊት የአጨዳ ስራ ስናደርግ ነበር። ከአድግራት እስከ ደጋሙስ የሚባል አንበጣ ስናባር ውለን ማታ የገባ ነው ማለት ነው። እና በዛ ሁኔታ ውስጥ እያለን ነው ጦርነቱ የተጀመረ። ሰሜን እዝ ለሀገር ሲል በጀገነ ለሕዝብ ሲል በታመነ በደም የተዋጀ ቅዱስ ተግባሩ በርኩሳኖች ተኮነነ። በከሃዲዎች ዝምታ እንደ ፍርሃት
ንጽህና እንደማደፍ ተቆጠረ። ባላሰብነው ባልገመትነው ሰዓት ላይ ነው ይሄ ነገር የተፈጸመበት። እኛ ባልጠበቅነው ሁኔታ ወገን ነው ብለን በተኛንበት ጎዳናዎቻችን ላይ በእኛ ላይ አደጋ የማድረስ ሁኔታ ሆኖ ነበረ። ብዙዎች ተገሎም የነበረ ነው። ብዙ ጎዳናዎቻችን ያጠንበትና ብዙ ችግር ላይ የወደቀንበት ሁኔታ ነው የነበረ። እኛ አላሰብንም። ወገን ናችሁ ቤተሰብ ነው ብለን በተኛንበት ነውና ይሄ ነገር የተፈጠረው። እንዲህ ሴትነቴ በጣም ለኔ በጣም ከባድ ነበረ። ሁለቱን ግዳጅ ነበረ ያለብኩት ማለት ይቻላል። አንደኛ የሴትነቱ፣ ሁለተኛ ደግሞ ትግሉ ራሱ ከባድ ነበረ። እነሱ የመጨረሻ እኔ ሰው ናቸው ብዬ አላስብም፣ አውሬ ናቸው ብዬ ነው የማስበው። እንድቻ አይቻላቅም በእድሜ ዘመኔ ያዩት ይሄን ነው። አንድ ዜጋ ሆነን አንድ ኢትዮጵያዊ ሆነን ግን ከነሱ ጋር እዚህ ድንጋይ ስር ነው የቀበሩን። መልሶ ከኛ ጋር ስታገሉ የነበሩት ናቸው፣ ከኛ ጋር ሲበሉ የነበሩት ነው። ለኔ አመራር ሆኖ የነበረው ነው በኔ ላይ ሲተኩስብኝ ነበር። ሴት ይሄት ነች፣ ነገር ነች። ጡት አይቆረጥ፣ በብል ብላ አይገባም። የተለያየ ነገር ነበር፣ የማይደረግ ነው። ለትግራይ ሕዝብ በከፈለው የማይተመን ዋጋ በትውልድ ቅብብሎሽ ዕድሜ ልክ የሚዘከር የጀግና ኒሻን ሊሸለም የሚገባው የሰሜን እዝ ወታደር የ23 ዓመት ቆይታህን እንዘክርልህ ተብሎ በትግሉ ተፌዘበት። ለሀገር ሲል በከፈለው መስዋዕትነት ተሳለቁ። በስልጣን ጥመኞች የሚገባውን ክብር ተነፈገ። እኛ 11 ሰዓት ከጠዋቱ 11 ሰዓት ወጥተን አጨዳ ውለን 11 ሰዓት ነው የገባነው። ያንኑ ቀን ገብተን ታድሶ ተብሎ ተጠርቶ እዚህ ታድሶ አብልቶን መጨረሻ በሲኖ ነው እንደዚህ የበለን። ይሄ የማይደረግ ነገር ነው ያደረገው። ከስልጣን ውጪ ወዳጅ በሌለው ህወሓት ታሪክ ይቅር የማይለው ሀገር አፍራሽ ሴራ ሀገር ላይ ተሸረበ። መላውን ሀበሻ ያሳዘነ ህልውናን አደጋ ላይ የሚጥል ከባድ ተንኮል ተጎነጎነ። የሚሆነው ቀርቶ የማይሆነው ሆነ። እንደዚህ አይነት ይደርሰኛል ብሎ አልገመተም። የህዝብን ከአደጋ ለመታደግ ነው ሰራዊቱ ሌት ቀን እየተንቀሳቀሰ የነበረ። ይሄ አረመናዊ ጭካኔ የተሰራበት ሂደት ነው ነበረና በሰሜን እዝ ላይ ይሄ ይደርሳል ተብሎ የሚገመትበት ያልነበረበት ሂደት ነው የነበረ። እናቀ ነገር የለም። በተኛንበት መጡ። በተኛንበት የተያዝንበት ቦታ ላይ እዛ ከተፈጸመ የጥቃት ላይ እኛ የምናውቀው ነገር የለም። ሰራዊቱ ቀን ስራ ላይ ነው ያለው። በስራ ላይ በዋለበት ሰዓት ያ ነገር ተፈጸመ። እኔ ቡና ነበር ደጋ ሐሙስ ሰራተኛ ቡና ነበር ማፈላው። ከዛ ስነሳ መብራት የለም። ስልኬን ስነካው ኔትወርክ የለም። ውሃስ ቧንቧ ስከፍት ቧንቧም የለች። ተነስቼ ወደ ክበብ ሲሄድ ሰራተኞች ወደ ልዩ ኃይል ተገብተዋልና እናንተ ናችሁ የቀራችሁ ወደ ልዩ ኃይል ተመዝገቡ ተባለ። አይ እኔ አልመዘገብም፣ ወደ ሀገር መሄድ እፈልጋለሁ አልኳቸው። አይ ወደ ሀገር መሄድ እንኳን አይታሰብም። ያጎረሰ እጁ ተነከሰ። ወረራን ቀልብሶ ሀገሩን ነፃ ባወጣበት መሳሪያ ነፃነቱን ተገፈፈ። አብረውት በታገሉ በሚወዳቸው ጓዶቹ ከጀርባው ተተኮሰበት። ለሉዓላዊነት መከበር ደሙን ባፈሰሰበት ምድር ላይ በጥላት ተፈረጀ። ከሽንፈት ሞትን የሚመርጠው ጀግና ምርኮኛ ተብሎ ተዘለፈ። ያለ ስሙ ስም ተሰጠ። ስንቱን ኃያል ነው ባይ በኃይሉ ኃይል እየነሳ ብረት በሚያቀልጥ ክንዱ ታፍሮና ተከብሮ የኖረው የሰሜን እዝ ወታደር የኔ በሚለው ሰው ከጀርባው ተወጋ። ዋጋ የከፈለላቸው ዋጋ አስከፈሉት። ይህ ጥቃት ሰብአዊነትን የሻረ ህሊና ቢስነት ነው። ሰው መሆንን የተጻረረ የህግ ጥሰት፣ ለሰሚው ጆሮ የከበደ የማይታመን ክስተት፣ በራስ ሰራዊት ላይ የተፈጸመ በዓለም ታሪክ የመጀመሪያው ክህደት ሆነ። የሰሜን እዝ ጥቃት እኛ በምናስበው ልክ በተወሰነ ቀንና በተወሰነ ቃሎች ብቻ የሚገለጽ ባይሆንም ድርጊቱ በጣም እጅግ ዘግናኝም ነው፣ አስቀያሚም ተግባር ነው። ምናልባትም በዓለም ታሪክ የራሱን ወታደር የወጋ ሀገር ቢኖር የመጀመሪያ እንሆናለን ብዬ ነው የማስበው። ስለዚህ ድርጊቱ እንደ ሀገርም እንደ ተቋምም
እጅግ በጣም አስነዋሪ ብቻም ሳይሆን ከምነግርህ በላይ ነው። እኛ አካባቢ ደግሞ የነበረው ደግሞ ያው ስታፉ ነበርና በቂ የሚዋጋበት ቁስ አልነበረም። ያው እንደምታውቀው አዳዩ እነሱ ነበሩ፣ ሰጪዎች እነሱ ነበሩ። የቡድን መሳሪያ የለም። ክላሽም ስታፉ ላይ ክላሽም አይፈቀድም ብሎ የተከለከለበት ሁኔታ ነበር። ህወሓት ሰሜን እዝን ሲያጠቃ ለዘመናት ለብሶት የኖረው የበግ ለምድ ተገፈፈ። ሰው በላ ተኩላነቱ በዓለም አደባባይ ተጋለጠ። ኢትዮጵያዊነትን ለማድማት ሸሽጎ ያኖረው የተንኮል ሳንጃ ከአፎቱ ተመዘዘ። የብዙሃን እናት ኢትዮጵያ ለዓመታት በስልጣን ዙፋን ላይ አስቀምጣ ባከበረችው ተፈጥሮ የቸራትን አንጡራ ሀብት እየለገሰች ባለጸጋ ባደረገችው ምድሯ ያፈራውን ማርና ወተት እየመገበች በቅንጦት ባኖረችው ራስ ወዳድ ቡድን ቅስሟ ተሰበረ። ህወሓት ያሳደገችውን ሀገር በሰላ ጥርሱ ወጋ። ያለውን ሰጥቶ ባጠገበው ሕዝብ ላይ እንደ ተራበ ጅብ አዛጋ። ዱር ቤቴ ብሎ ከሸፈተበት ጫካ አውጥቶ ወግ ማረግ ያሳየውን ሕዝብ ሊያጠቃ ጦር ሰበቀ። ውጊያን ማወቅ ከኛ ወዲያ ላሳር ሲል በድሉ ባለቤቶች ላይ ተመጻደቀ። ከታሪካዊ ጥላቶቿ በመመሳጠር ኢትዮጵያን ሊያፈርሳት ጎራ ለይቶ ተደራጀ። ተከብሮ የኖረ ስሟን ሊያጠለሽ የክብሯ መገለጫ በሆነው ሰራዊት ላይ አፈሙዝ አስሮ ተኮሰ። የሰሜን እዝ ጥቃት ተጽዕኖ ከሰራዊቱ አልፎ ለቤተሰቦቹ ተርፏል። ከዕለት ጉርሱ የማታልፍ ደሞዙን ቆጥቦ ያፈራውን ቤት ንብረት ተዘርፏል። ልጆች በማንነታቸው እንዲሸማቀቁ ተደርገዋል። ሚስት በምትኮራበት የልጅነት ባሏ ተሳቃለች። እዛ ላይ ትንሽ በጣም በቃ ስሜት ውስጥ የገባሁት ልጆቻችንና ሚስቶቻችን ከዛው ከግቢ የመጡ ይጠይቁን ነበር። አንድ ህፃን ልጅ አለኝ እኔ። ልክ እኔን እንደዚህ ሲያይ እጁን እንደዚህ ዘረጋ። ከዛ ምን አባት ዘረጋለ ብሎ ልጁን ሲመታው እኔ እጄ ልጁ ኃይሉን ለምን ልጃቸው አይደል እንዴ ምናምን ብዬ ሲይዘው መሳሪያ ሊቀማኝ ነው ብሎ በጣም ቅጥቅጥ አድርጎ ደምድሞኛል። ይሄ አንድ ጊዜ ነው በቃ ተስፋዬ ሙልጭ ብሎ ተሟጥ። ያጋጠመን ችግር እጅግ በጣም አሳዛኝና ለህሊናም የሚከብድ ነው። ለግንባሩ ሊያገለግል የሚችል የነበረ ግዙፍ ከፍተኛ ሆስፒታል በዚህ ችግር ወቅት ውድመት ያጋጠመበት ጊዜ ነው የነበረው። በሰብአዊ ደረጃም በጣም በርካታ ሰው ጓዶቻችን ተሰውተዋል። ብዙ ኪሳራ አጋጥሞናል። ብዙዎቹ ቆስለዋል። የማህበራዊና የኢኮኖሚ መቃወስ ያጋጠመበት ጊዜ ነው የነበረው። የተፈጸመው ድርጊት ከሊቅ እስከ ደቂቅ ህዝብን አስቆጣ። በመላው ሀገሪቱ ከፍተኛ ንቅናቄ ተፈጠረ። እያንዳንዱ ኢትዮጵያዊ ወታደሩ ላይ የተፈጸመውን በደልና ግፍ ሲሰማ አውራው እንደተነካበት የንም መንጋ ከያቅጣጫው ተነስቶ ሕግ ሊያስከብር ወደ ግንባር ተመመ። ከኋላ ደጀን የነበረው ሰራዊት የጓዶቹን መታገት ሲነገረው በእልህና በቁጭት ተነስቶ እሳት እንደፈጀው በሚያስገርም ፍጥነት ገስግሶ በመድረስ አጸፋዊ ምላሽ ሰጠ። ይሄ ኩሩ ህዝብ፣ ትልቅ ህዝብ እንገቱ ቀና ብሎ እንዲሄድ ለማድረግ ትልቅ ዋጋ ከፍሏል። የህዝብ ፍቅር፣ የዓላማ ጽናት እስከ መስዋዕት እጅ ለእጅ ተያይዞ እጅ ለእጅ የታሪክ የምረሳው አይደለም። ድርጊቱ ከተፈጸመ በኋላ በእልክ በወኔ እዛም ቦታ ላይ በአሰቃቂ ሁኔታ የታፈኑ ጓደኞቻችን ስለነበሩ እነሱንም በህይወት ለማውጣት ሰራዊቱ እነዛንም ወንጀለኞች ለመያዝ ለመደምሰስ እጅግ በጣም እልክ አስጨራሽ ረጅም ጉዞ አድርጎ ነው ውጊያ የተደረገው። በግፍ የተረሸኑት መኪና የተነደባቸው እንዳሉ ሆነው ሰራዊቱ ግን እልክ ወኔ ስለነበር በአጭር ጊዜ ከሳምንት ባላነሰ ጊዜ ነው ሁኔታው የተቀለበሰው። በደጀን ያሉ ሰራዊታችን ተደራጅቶ ተንቀሳቅሶ ሰሜን እዝ መጠቃቱ እኛ እንደተጠቃን ነው ብሎ ከዳር እስከ ዳር ያለው በትግራይ ቀጠና ውጭ ያሉ ሰራዊት ሆ ብሎ የተነሳበትና በአጭር ጊዜ ይሄን ለመቀልበስ ከፍተኛ አስተዋጽኦ ያበረከተበት ሂደት ነው ነበር። በ15 ቀን ታንኩ መድፍ ሚሳኤልም ታጥቆ ባህር ዳርን ጭምር ጎንደርን ጭምር እያጠቃ የነበረን ኃይል በ15 ቀን ሽመት ምድር አሸንፈ
መላው ትግራይን መቆጣጠርና የትግራይን ሕዝብ መከራ ለመቀነስ የተደረገው ሙከራ ትልቅ ነገር ነው። ሀገር አገልግለው በክብር የተሰናበቱ የሰራዊት አባላት የተፈጸመውን ጥቃት ሲሰሙ ቁጭት እንደ እግር እሳት አንገበገባቸው። ሰራዊቱን መልሰው ተቀላቀሉ። ልጇ እንደተነካባት አራስ ነብር ከአጽናፍ አጽናፍ ተወርውረው በመዋጋት ታሪክ ሰሩ። መንግስት ስራ ውስጥ ተቀጥሬ ነገር ግን 2013 ጥቅምት ላይ ሰሜን ዕዝ ጥቃት ደረሰ በሚባልበት ሰዓት እኔም ሆንኩ ጓዶቼ በርካታ ሰዎች ከደቡብ ገባ ነው እዛ በተፈጸመው ወንጀል አሃዱም ስለነበረች ጓደኞቼም ስለነበሩ በመቆጨት ገብተናል። እኔ ኢትዮ ኤርትራ ጦርነት ውስጥ ተሳታፊ ነበርኩኝ እና ጓደኞችም እዛ አሉ። ያን ነገር ስሰማ ጓደኞቼን ያስታወስኩት 10 ምናምን ዓመት እዛ ቆይተን ብዙ ነገር ነው ያሳለፍነው እዛና ያን ነገር ስሰማ ጓደኞቼን ጤንነት ለማረጋገጥ ነው የደወልኩት እና ብዙዎቹ ስልካቸው አይሰራም። ሽሬ፣ አዲ ሀገራይ፣ ሽራሮ እዛ መስመር ነበር ብዙ ዓመት ያገለገል ነው። እኔ በቦርድ ነው የወጣሁት። ሰው የሚጠብቀውን ሰው ለመረሸን የሚነሳ ምን አይነት ሰይጣናዊ እንትን እንደሆነ አላውቅም፣ ግን የኢትዮጵያ ሕዝብ ይህን መቼም የሚረሳ አይመስለኝም። ሰሜን ዕዝ በመልሶ መቋቋም ራሱን አደራጅቶ ለግዳጅ በመሰለፍ የህልውና ዘመቻው ተዋናይ ሆነ። በእብሪት የተጣሰው ሕግ ተከበረ። ሀገር ላይ የተደቀነው የህልውና አደጋ ተቀለበሰ። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ታፍራ ተከበረች። ክህደት ፈጻሚዎች በሰፈሩት ቁና ተሰፈረላቸው። መብረቃዊ ጥቃት ፈጽመናል ያሉት አፈቀላጤዎች እንደለፈለፉ በአፍጥሩ ወያኔዎች ይህን ሲፈጽሙ ጥጋብ ምን ያክል ዋጋ እንደሚያስከፍል እንዲማሩበት ያደረግነው ትልቅ ሀገራዊ ስራ የተሰራበት ስለሆነ እጅግ አርኪ ነው። እኛም በተለይ የገፈቱ ቀማሽ ስለሆን በጣም ነው በኢትዮጵያዊነታችን የኮራን። በዛ ችግሩን ከመፍታት ህግን ከማስከበር አንጻር ብዙ ተደስተንበታል። ኢትዮጵያ ህዝብን በዚህ ሊመሰገንም ብቻም ሳይሆን ከምነግሪ በላይ እጅግ ደስ የሚል ተሳትፎ በማድረግ የሀገሩን ሉዓላዊነት፣ የሀገሩን አልነካባይነት፣ የሀገሩን ቁጭት ለዚህ የማይረቡ የተወሰኑ ቡድኖች እንዲገባቸው በሚገባቸው ቋንቋ ስለተነገራቸው እጅግ በጣም ደስተኛ ነኝ። ውሸት ያው ውሸት ነው፣ ቢደጋገም እውነትን መምሰል እንጂ መሆን የማይቻል። ዳሩ ግን ተፈጥሮ እንዳፈጣጠሩ መፈጸም ቢገደው ጅራፍ ራሱ ገርፎ ራሱ ጮኸ። ቅሉ ግን በክህደት በትር በሐሰተኞች የፈጠራ ትርክት የመነመነችው እውነት አልተበጠሰችም። ጽንፈኛው ህወሓት መጀመሪያ ላይ ያው በጉራ የተሞላ ነው። ትግሉን የመሰረትን እኛ ነን፣ ሰራዊቱን ያቋቋምን እኛ ነን። ሰራዊቱ እኛ ከሌለን አይዋጋም የሚል እምነት ነበረው። በውጊያ እንደተወለዱ በውጊያ እንዳደጉ ነው የሚያስቡት ማለት ነው። ግን ኢትዮጵያን ብሔር ብሔረሰብ ንቀውት ነበር። እንደማይዋጋ ተኩሶ መግደል እንደማይችል ያስቡ ነበር። አንዱ ስህተታቸው እዛ ጋር ነው። የኢትዮጵያን ታሪክ አላወቁም። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አበው የሰሜን ዕዝ ወታደር የማንነቱ ምስክር ከማንም በላይ ለዘመናት አብሮት የኖረው የተዋለደው የትግራይ ህዝብ መከላከያ ሰራዊትና ደወለና እናመረቅና ለመስግኒና ደወልና ደቅና ኡምልና አትርለይትና ለዓና ቢአተን ጸሎት እንገብ ይሄን ከመሰሉ የትግራይ እናቶች እንዴት እነዚህ ሰዎች ወጡ? ያንዳንዴን ጭቅጭቅላቴን በጣም ጠይቋል። ምክንያቱም የትግራይ የትም ተወለድ ችግር ሲገጥምህ እንደ እናት ጸጉራቸውን እየነጩ ደረታቸውን እየደቁ ከሚቀብሩ ሲርብህ አልቅሰው ከሚመግቡ ከእንደዚህ አይነት እርግብ ከሆኑ እናቶች እንደው እንደዚህ አይነት ሰይጣናዊ ተግባር ያለው ቡድን ሲፈጠር ታዝናለህ። ራስን ጠይቃለህ። የት ነው የመጡት? እውነት ከዚህ ምስኪን ትውልድ እውነትም ከነዚህ እናቶች እውነትም ከዚህ የትግራይ ህዝብ ይወጡ ናቸው ወይ ብለህ ራስን ጠይቃለህና የትግራይ ህዝብና ጁንታ ቡድን በፍጹም ታገናኛቸው የምትችለው አይነት የባህሪ ምስስልም የላቸውም ብዬ ነው። ቡድኑ የራሱን ፍላጎትና ጥቅም ለማሳደድ ካልሆነ ለትግራይ ህዝብ አስቦ እንዳላደረገው የትግራይ ህዝብ
እና ህወሓት የተለያዩ እንደሆኑ ያደረሰባቸውን በደል በግጭቱን በደረሰባቸው በደል ተለያይተዋል። በነገራችን ላይ ክህደት ፈጻሚዎች በፈጸሙት ጸያፍ ድርጊት ዛሬም ድረስ አልተጸጸቱም። ተበዳይ እንደበደለ በዳይ እንደተበደለ በማስመሰል ሲያቀነቅኑ ይደመጣሉ። የጥቃቱ ሰለባ የሆኑት የሰሜን እዝ ጓዶች ግን ቁጭት ለበቀል ሳይገፋፋቸው ከድርጊቱ ትውልድ እንዲማር፣ ክስተቱ በታሪክ እንዳይደገም፣ ቁርሾ ዘመን እንዳይሻገር፣ አጥፊዎች ጥፋታቸውን አምነው በይፋ ይቅርታ እንዲጠይቁ፣ አገር ከነ ክብሯ እንድትቀጥል ይሻሉ። ወታደርና ኢትዮጵያውያኖች ናቸው ብዬ ነው ከነሱ ጋር ቤተሰብ ነው አባት እናት ነው ብለን አንድ አልጋ ላይ ንብረን የኖርን 20 ዓመት አብረህ ንብረህ 20 ዓመት ያፈራኸው ንብረት ዘርፎ ያለ ምንም ትጥቅ የተኛውን ሰው ገለው መሬት ላይ ጎትቶ እንደዚህ አይነት የፖለቲካ ቁማር ምናልባትም ቲፎዞ ለማግኘት የሚደረጉ ሩጫዎች ሰገቢ አይደሉም። ቲፒኤልኤፍ የህወሓት አመራር በባህሪው ከመጀመሪያው ካመሰራረቱ ጀምሮ ስልጣን ይዞ አገሪቱን እስካልመራ እስካልዘረፈ ድረስ በአገር መኖር የለባትም ብሎ የሚያምን የድርጅት አመራር ስለሆነ አሁንም ከዕለት ዕለት በውስጣቸው ያጋጠመ ያለውን ችግር ተወያይቶ ከመፍታት ይልቅንስ በጦርነት ችግሮችን ለመፍታት የሚያደርግበት አጋጣሚ ባህሪያዊ ስለሆነ አብሮት ያደገ የኖረ ስለሆነ አሁንም ለትግራይ ህዝብም የጠቀመው ነገር የለም። ለኢትዮጵያ ህዝብም በተመሳሳይ ለኪሳራና በየዕለቱ የጦርነት ሰለባ እንድንሆን የሚሆንበት አጋጣሚ ስለሆነ ያለው ህዝቡ የኢትዮጵያ ህዝብም የትግራይ ህዝብም ይሄንን ቡድን በተቻለ መጠን ታግሎ በሰላማዊ መንገድ ችግሮችን ለመፍታት ወደሚያስችል ደረጃ መሄድ መቻል አለበት ብዬ አምናለሁ። እነዛ ሰዎች ስልጣን ለኛ በሚል ምክንያት ብቻ የትግራይን ህዝብ አሰቃይተዋል፣ የአማራን ህዝብ አሰቃይተዋል፣ የአፋርን ህዝብ አሰቃይተዋል። የብዙ የሀገራችን ህዝቦች በሙሉ በርቀት ያሉት ሁሉ ለዚህ ነገር መስዋዕትነት ከፍለዋል። ስለዚህ እንደዚህ አይነት ድርጊት ፈጽሞ ከሰውኛ ወይም ከሰው አስተሳሰብ ሊመነጭ የማይችል ሰይጣናዊ ስራ ስለሆነ ከዚህ መማር አለበት የትኛውም ሰው ቢሆን። ይሄ ችግር ባጋጠመበት ወቅት በወቅቱ የነበረው የሰራዊት አባል በሞራልም በማቴሪያልም በኢኮኖሚም እጅግ በጣም ከፍተኛ ኪሳራ ያጋጠመው የሰራዊት አባል ነው ያለው። ይሄ አጠቃላይ በሰራዊቱ ላይ በተለይ በሰሜን እዝ ሰራዊት ላይ በፈጸመው ችግር ይሄ ቡድን ለሰራዊቱ በተለይ ለሰሜን እዝ የሰራዊት አባል በዋናነት ደግሞ ለኢትዮጵያ ህዝብም የይቅርታ መጠየቅ የሚገባው ቡድን እንደሆነ ነው ማሳሰብ የምፈልገው። በጣም የተጎዳ ልጆቹ ተበትነው ያሉ ቤት ንብረቱ ተዘርፎ ያለው የሰራዊት አባልም ካሳ የሚገባው መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ተበዳዩ ነው ይቅርታ መጠየቅ ያለበት። በባህልም በየትኛውም ኢትዮጵያኖች ለበደሉትን ይቅርታ ጠይቃለሁ። አሁን ምንድነው የሆነው? በዳዩ ተበዳይ ለመምሰል ተበዳዩ ደግሞ በዳይ ለመምሰል አይነት የሚደረጉ ነገሮች አሉ። ይሄ አንድም ያለማወቅ ነው፣ ሁለትም እኛም በልኩ ባለመያዛችን ነው። በልኩ ምክንያቱም እነዚህ ሰዎች በዓለም ፊት ምናልባትም በዓለም ፊት ልቦና ገዝተው ጭንቅላታቸው አስቦ ኢትዮጵያ ህዝብ ነው መጠቃ ያለባቸው። ለሀገራችን ለኢትዮጵያ ሰላም ቢሆን ነው የምመኘው። ከጦርነት የሚገኝ ነገር የለም። ያው ሀገራችን ኢትዮጵያ ሰላም እንድትሆን እመኛለሁ። ለድል ታሪኬን ስታወሱ ቤተሰቦቼን እንዳትረሱ።